መጀመሪያም ፊቼ የት እንደሆነ አታውቅም፣ እኔም ጎጃም የት እንደሆነ አላውቅም። የምሬን ነው። በቃ ከሚዲያም ከምንም ራቅ ሰዎች ከገጠር በቃ ምን ካለ ገጠር ስለመጣ ነው አናውቅም። እሺ ግን በቃ ኢትዮጵያ ውስጥ ነው ብለን ነው ምናምን። ስለዚህ ፊቼ ከየት ነው ያው መቼም ከኢትዮጵያ የመጣችሁ ብለን ፊቼ የት ነው ትላለች። እዚህ ከአዲስ አበባ በሱሉልታ በኩል ነው ምናምን እላታለሁ። ጎጃም የት ነው እላታለሁ። በቃ ፊቼ አልፋ ነው ነገር የምትመጣ ግን የሆነ ቦታ ነው የምትለኝ። በቃ ፊቼን አጠቅሳትም አታውቅም እኔ አታውቅም ግን በፊቼ የምታለው ሲያገጣጥም በኋላ ስናቅ ነገር ይሆን ሳምንትመጣ በፊቼ በእናንተ ሰፈር እንደውም በቃ በዛ እንቀራርባለን። እሺ እና እሷ እዛ መሆኗን ካወኩኝ በኋላ የሆነ አንድ በግ ነበረች ቤተሰብ ላይ። እሺ በዚህች በግማ ሰርፕራይዝ ላድርጋት አልኩ አሰብኩ። እሺ ከዛ ከተማ ነበር የሚቀመጥ። እናቴ ደግሞ በጣም ነበር የምትወደኝ። ማለት እኔ ሰፈር ውስጥ ተግባቢ ነኝ ሰው ጋር የሆነ ያውን ከትንሽ ስራ ጀምሬ እሰራለሁ። የከፍቶች ይበት ምን አይና ለደል ይሰራሉ ምናምን ለቤተሰብ በቃ አሁን ከዩኒቨርሲቲ ተመልሼው እኔ ጓደኞች ከተማ አሽርሽር ነው የሚወዱት። እኔ ግን አይመችኝም። በቃ ገጠር እጄ ቤተሰቤን አስደስታለሁ። እስከዛ የሰፈር ልጆች ደግሞ አንድ ላይ ሰብስቤያቸው አስተምራለሁ። በዛ አልፋለሁ። ስለዚህ በቤተሰቤም በአካባቢም ተወዳጅ ነበርኩ። እቺ በግማ ላድርላት አልኩ። ለረድላት አልኩኝ ለራሴ ነገር ሳቂ አንቺ ምን አለብሽ? ሳላወቀች ለማዘር እንዲህ ብዬ ነገርኳት። በቃ አንድ ዶሮ፣ እንቁላል፣ ማር፣ ወተት እና ጠላ እፈልጋለሁ አልኩ። እሺ ልድግስ ነው እንዴ? በቃ እኔ በቃ እሷን ማስደሰት ነው የምፈልግ። እሷ አላወቀችም። እሷ ስለምትወድኝ ያው ገጠር ሰው እንትን ይላል። በቃ ልጄ ይሄ ከፈለገ ይሄ ማቀላል አይደለም ብላ ላከች። ማን ማዘር ከገጠር? ምን ዶሮ ማሪም ከቤት ነው ያለኝ ንብ ማለት ነው። ጠላ፣ እንቁላል፣ ወተት አልኩ አይደል? ይሄ ሁሉ መጣ። እሺ ከዛ እንደውዬ ደግሞ የሆነች በግ ከሆቴል የሚገዛኝ ሰው አግኝቻለሁ። እሺ ትላካ አልኳቸው። ያንተ በግ? እሺ ገጠር ነበረች ሰው እሷም ቤተሰብ ላይ ነበረች። እሺ እሷ አላወቀችም። እኔ ያው ድግስ እየጠበካት ነው እንዴ? የት ነው የምትደግሰው? ከተማ ቤት አላችሁ? ከተማ አለ አለ። እንደ ጋጣሚ ደግሞ አሁን ወደ 2014 ምናምን አካባቢ ስለሆነ ባጃጅ ገባ ነበር የኛ ጋር። እሺ በባጃጅ ተላከች በግታ። እሺ ከዛ ሳመጣች ሰርፕራይዝ አልኳት። እሷ ደግሞ ስጋ መብላት አትወድ። የሚባል ነገር በጭራሽ አትወድ። እሺ ከዛ አንተ ቤት ውስጥ ምን ያረካችሁ እነዚህ ነገሮች? ምንም በቃ እንዳስቀመጥኩት ነው። አልተረደም አልተሰራም? አዎ አይታ እኮ ነው እኔ ደስ እንድላት ካለች በኋላ ዶሮም ከነብሷ አበጋም ከነብሷ እንቁላሉም ማው ቁጭ ብሏል። አዎ ከዛ በፊት ግን እኔ አያለው እንጂ ዶሮም በጊም እንዴት እንደሚታረድ አላውቅም። ሰርቼ አላውቅም። ምንም ይሁን ምን ለሳስል ይችላል። በቃ እሺ የምሬን በቃ እንትና ደግሞ በጊታ በጣም በስማ ጮማናት እንዴት ደስ እንደምትል እና እቺ በግላንቺ ነው በጣም ደስ ስላለኝ ነው በጣም ስለምወድሽ ስለሚያከብርሽ ስለሚያፈቅርሽ ብዬ አሬ አይሁን ማለች በግኔ እኔ ስጋ አልወድም አመሰግናለሁ ምናምን ነገር እቺ በገል ሞታ በቃ ትቅር እንጂ ወዴት ማትመለስ። እኔ ደግሞ ተርጋም አልተነጋገርኩም ምንም በቃ ላደርግ አልቻልኩም። ትታረለታለች? አዎ እሺ። ከዛ እሺ ብላ ደስተኛ ነበረች። ስትነግረኝ ቤተሰብ ጋር ማትበላ እንደዚህ አይነት ነገር